ሰላም ጤና ይስጥልን። የቱና ኒውስ ቤተሰቦች ሰብስክራይብ በማድረግ ዜናውን ማድመጥ ጀምሩ። በሲዳማ ክልል ምስራቃዊው ሲዳማ ዞን ዳኤላ ወረዳ ምን ተሰማ? ነገሩ እንዲህ ነው። ልጄን ሳገኛት እርቃኗን ነበረች። ሚይዘው የምጨብጠው የምሆነው ጠፍቶኛል። ቀና ብላ ልታየኝ አልቻለችም። እኔ አባቷን እንኳን ማየት አፈረች። የለበስኩትን ኮታው ልቄ ሸፋፍኜ ወሰድኳት። ምን አደርጋለሁ? ያንን ከማድረግ ውጪ ምን አማራጭ ሳለኝ? ይህንን ያለው አንድ ምስኪን አባት የሚወዳትና የሚሳሳላት ሕፃን ልጁ የተደፈረችበት አርሶ አደር አባት ነው። ትናንት ምሽት ፍጹም የሚያንገበግብ ፍጹም የሚያቃጥል ከእንቅልፌ ያንኳረፈኝን ታሪክ ሰማው። የዛሬ 3 ዓመት ገደማ አንዲት የ15 ዓመት ሕፃን መደፈሯንና ወላጅ አባቷ ፍትህን ፍለጋ እየተንከራተትኩ ነው አግዙኝ፣ እንደነርሱ ደህና ዘመድ የለኝም፣ ስለ እውነት የሚገደው ሁሉ ከጎኔ ይቁም፣ ከአቅምም ከፍትህም ከእውነትም እንደጎደልኩ አልቅር፣ እባካችሁ አግዙኝ የሚል ስቃይ እልህና ድካም በእኩል የሚታዩበት ዜና በሲዳማ ክልል ምስራቃዊቷ ሲዳማ ዳኤላ ወረዳ የ15 ዓመቷ ሕፃን ዳጉ አካባቢያቸው ላይ ያለ ለቅሶ ቤት ለማጽናናት ባመሸችበት ሌሊት አበበ ክፍሌ የተባለ ወደ ጎረምሳ በ3 ጓደኞቹ ገዛ አፍኖ ወስዷት ጭካኔ በተሞላበት መልኩ አስገድዶ ደፍሯታል። ፍርድ ቤት የደፋሪው ተባባሪ የነበሩትን 3 ሰዎች የ6 ዓመት እስር ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአመክሮ ተለቀዋል። ዋና ወንጀለኛና በሕፃኗ ላይ ጥቃት ያደረሰው አበበ ክፍሌ የተባለው ሰው ግን እስከዛሬ ድረስ አልተያዘም፣ ለፍርድ አልቀረበም። የልጁ አባትም ህመም ያባሰውም ይህ ነበር። ፖሊስ የሕፃን ልጁን ደፋሪ ማግኘት አልቻልኩም ይላቸዋል። የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታን ይሉታል። ፖሊስ ማግኘት አልቻልኩም ተሰውሮብኛል ያለውን ወንጀለኛ ሽማግሌዎቹ ከየት አመጡት? የአባትየው ጥያቄ ነው። ልጄ ከ1ኛ እስከ 8ኛ ክፍል ድረስ በደረጃ የምትወጣ ብዙ ህልም የነበራት ከወረቀቷ ጋር ስትላፋ የምታደር አንብባ በቃኝ የማትል ጎበዝ ነበረች የሚለው ወላጅ አባቷ አርሶ አደር ዳንሳሞ እውነት ከአካባቢ ያጎደለኝ፣ ሽማግሌዎችን የማያከብር ሰው አስባለኝ፣ ያለ ቦታዬ ያዋለኝ፣ ጽዩፍም ሰው አደረገኝ። ከቤተሰቤ ጋር ለዘመናት የምመላለስበት ቤተክርስቲያንም ሽማግሌዎችን የማትሰማ ሰውነህ እንዳትደርስ አለኝ። ከእድርም አገለሉኝ። ማህበራዊ ህይወቴም ተቃወሰ። ቤተሰቤ ደሴት ላይ የሚኖሩ ሆኑብኝ፣ ተገለሉብኝ። የልጄን ደፋሪ በሽምግልና ነፃ ካላወጣኸው በሚል ምክንያት በህግ መጠየቅ ያለበትን ወንጀለኛ ነፃ ሰው አድርገው ተብዬ። በምን መልኩ ነው ይህ እውነት የሚዳኘው? እሺ ብልስ ልጄ ምን ትለኛለች? ከመሬት ውጪ ያልሸጥኩት ምን አለ? ያለኝን ሀብት ሁሉ አሟጥጬ የተመላለስኩበት ጉዳይ ነው። በኮቴ ደሟን ጠራርጌ ሸፋፍኜ ስወስዳት ቢያዩስ እንዲህ ይሉኝ ነበርን? ሁሉም ተባበሩብኝ። የሽምግልና ወጉም ጠፋብኝ። አሁንም እሰጋለሁ። የዳጌ ታናሽ 12 ዓመቷ ነው። ይህን አደረክ ብሎ በሷ እንዳይበቀሉኝ ይፈራለሁ። መንገድ ላይ ሲያዩኝ ይሳለቁብኛል፣ የቁራ ጩኸት ይሉኛል። እኔ አርሶ አደር ነኝ፣ እነርሱ ሀብታም ሹመቱም ያላቸው ናቸው። ደጉን ማገገሚያ ቆይቼ ባመጣኋት በጥቂት ጊዜ ውስጥ ደግሞ ሊጠልፉብኝ ነበር። ያኔ ደጉ አሁን ያለችውም ሐዋሳ እንደርሷ ጥቃት የደረሰባቸው ልጆችን ሰብስበው በሚያኖር ድርጅት ውስጥ ነው። ከኛ ጋር መሆን ይናፍቃት ይሆናል። አቅም የለኝም። ስለ እውነት ብላችሁ ከጎኔ ቁሙ። የደጉ አባት ጭንቀት የሰማችሁ ወገኖች ሁሉ እባካችሁ ድምፅ ሆኑት። ፍትህ ለደጉ በሉለት። ወንጀለኛው ተገቢውን ቅጣት እስኪያገኝ ድረስ ተጋግዘን እንጩህ። መልእክቴን ሼር በማድረግ እንድታግዙኝ እጠይቃችኋለሁ። ሰላም ለኢትዮጵያ ይሁን። በየጊዜው የምንሰማቸው ዜናዎች አንገት ያስደፋሉ። ፍትህ ለሁሉም ሴት እህቶቻችን ይሁን። ቱና ዜናን ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩልኝ።